እና ይጥነቅሃ። በዚህ ጊዜ ሰዎች ቢዝነስ ሲጀምሩ አንዱ የማይቀር ነገር ሶሻል ሚዲያ ላይ ቢዝነሳቸውን በራሳቸው ወይም በኢንፍሉዌንሰር ማስተዋወቅ ነው። እናም ዛሬ አዝናኝ እንዲሁም አነጋጋሪ በሆነ መንገድ ቢዝነሳቸውን የሚያስተዋውቁ 5 ኮንቴንት ክሬተሮችን እናያለን። በተጨማሪም እናንተም የሰዎችን አቴንሽን የምታገኙበትን ሚስጥር በቪዲዮ መጨረሻ እነግራችኋለሁ። የመጀመሪያው ጅላሎ ስቴንስል። የሚስትህን መልክ አይቼ ደሞዝን አውቃለሁ ብትለው ነበር። የባልሽን ፊት አይቼ ጸባይሽን አውቃለሁ። ሚስትህን የለመደ አንተን ሲያይ ያዛጋዋል ነገሩን። የጅላሎ ዋና አቴንሽን ያገኘበት ሚስጥር ብዙዎች ማለት የምንፈራውን ነገር በግልጽ ማንሳቱ ነው። የሰዎችን ቀልብ እየሳበ ራሱና ስራውን ፕሮሞት ማድረግ የቻለ ሲሆን ጅላሎ ቲክቶክ ላይ ከ360 ሺህ በላይ ፎሎወሮች አሉት። ዛሬ የ9 ወር ነፍሰ ጡር ደውላ በነፍሴ ድረሱ ብላን ዝናቡ ብርዱ ሳይበግረን ስንበር ስንከንፍ ደርሰን በዚህ በተባረከ እጄ አጣፍጬ ቀምሜው ባክግራውንዱን ዳርክ ግሬ ቀብተ። ሁለተኛ አይስቶር ባይ ሶፊ። ራሳችንን አንዋሽም። ይሄ ቴክኖ ስፓርክ፣ ኢንፊኒክስ እና እንደሚባሉት የስልክ ድርጅቶች ቲክቶከሮች፣ ፌመስ ቲክቶከሮች ቀጥረን የማሰራት በጀት የስልክ ፕሮሞሽን መሆኑን እስክንረሳ ድረስ አስቂኝና አንዳንዴም ፕሮሞሽን ይሰራባቸዋል ብለን የማናስባቸውን ጉዳዮች ሳይቀር በእንደዚህ መልኩ ኮንቴንቶችን ያቀርብልናል። ሰው እዚህ ሀገር በሳምሰንግ ይጠቀማል። ሶፊ ደግሞ ከ200 ሺህ በላይ ፎሎወሮች አሉት። አይፎን 17 ኤር እንግዲህ ከስክሪፕቶ አይቀርናል። ዲስኩ አሪፍ ነው። ሶስተኛ ማን ያዘዋል? ፖስት ባረገ ቁጥር የሚም ግብአት የሆነው ማን ያዘዋል አሁን ላይ አነጋጋሪና ብዙዎች በሚያስታውሱት ጩኸት የሰዎችን አቴንሽን እየሳበ የሬስቶራንቱ ቢዝነስ እያስተዋወቀ ይገኛል። ማን ያዘዋል ቲክቶክ ላይ 2 አካውንት ሲኖሩት የማን ያዘዋል ፐርሰናል አካውንቱ ከ600 ሺህ በላይ ፎሎወር ያሉት ሲሆን የሬስቶራንቱ ደግሞ ከ100 ሺህ በላይ ፎሎወሮች አሉት። አርጀንቲና ዋንጫ በልታለች። አንተ ግን ቁርስን በልተሃል ብሮ። ማታ ጊዜ አብድ ካሉት። አራተኛ ማራኪ እንግሊሽ። ምን አታስጎምጀኝ በእንግሊዘኛ እንደሱ በለኝና ምን እስኪ አታስጎምጀኝ በእንግሊዘኛ በለኝ ወንድናል። ለብዙ ሰው ዳገት የሆነውን የእንግሊዘኛ ቋንቋ ሶሻል ሚዲያ ላይ ቀላልና ድራማቲክ በሆነ መንገድ የሚያስተምረው ማራኪ እንግሊሽ በቲክቶክ ላይ ከ1.2 ሚሊዮን በላይ ፎሎወሮች አሉት። ይቅርታ አስቀየምኩ? Did I offend you? አምስተኛ ኢትዮ አማዞን። ሰላም ጆኒ ራግ አይደለም፣ ግን እንደሱ አልበም የሚጣፍጥ የሚገርም ፕሮዳክት ይዤላችሁ መጥቻለሁ። ከአብዛኛው ኦንላይን ስቶር ነጋዴዎች ለየት የሚያደርገው ክሬቲቭ እና አዝናኝ በሆነ መንገድ እቃዎችን ስለሚሸጥ ሞር ኢንጌጅመንት እና ፎሎወር ማግኘት የቻለ ሲሆን ቲክቶክ ላይ ከ500 ሺህ በላይ ፎሎወሮች አሉት። ይሄ ከስልክ ጋር አገናኝታ ስልክ ለማውራት ዘፈን ለመስማት ትጠቀምበት። በመጨረሻም አሁን ላይ ቢዝነሳችንን ወደ ሶሻል ሚዲያ ስናመጣ ዋናው ትኩረት ማድረግ ያለብን ነገር ኮንቴንቱ ላይ ነው። ምክንያቱም የሰዎችን አቴንሽን ልናገኝ የምንችለው ስራችንን በቀጥታ በማስተዋወቅ ሳይሆን ለሰዎች ቫልዩ በመስጠት ነው። ቫልዩ ሲባል ሰዎችን በማዝናናት በማስተማር ኮንቴንቱን ማቅረብ ስንችል ነው። ለዚህ ደግሞ ከላይ የተጠቀስናቸው ኮንቴንት ክሬተሮች በቂ ምሳሌ ናቸው። እንደነዚህ ያሉ ተያያዥ ትምህርታዊ ነገሮችን ለማግኘት ላይክ እና ሰብስክራይብ በማድረግ ይቀላቀሉ።